ሰላም ሰላም ውድ የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁን? ያለውላችሁ በድጋሚ ባሚና በብሩኬ ቪዲዮ ተመልሰናል ማለት ነው። እነሱ ስር የተጻፈውን ኮሜንቶች አነብላችኋለሁ። ይሄንን ማድረገው ደግሞ የእናንተን ኮሜንት ነው እዚህ ጋር አውጥቼ የማነበው። አይሚና ብሩኬ ቪዲዮ ላይ ብዙ ኮሜንት ይጻፋል። ስለዚህ ያውላ ኮሜንት ማንበብ ስለማይችሉ የኔ ቪዲዮ ግን ከፍቶ ስለሚያዩት የእናንተ ኮሜንት ነው የሚያዩት። ስለዚህ ቪዲዮውን ሲጀምሩት በሚጀምሩት ሰበሰካዱ ፈጣሪ አለ ይቅርታ አድርጉልኝ፣ የእውቀት ማነስ አንጎል ችግር አለባት። ሰብስክራይብ አድርጎ ለማለት እኮ ነው። ላይክም አድርጉ። አዎ በቃ ቪዲዮን ሲጀምሩት በሰብስክራይብ እና በላይክ በሼር ኮፒ ከጀመራችሁ ቪዲዮ ተደራሽነቱ እንዲሰፋ ታደርጉልኛላችሁ ማለት ነው። ከመጀመራችን በፊት ግን አንድ ምርቃት እንቀበል። ምርቃቱን ለመቀበል ደግሞ ኮሜንት ላይ አሜን ማለት እንዳትረሱ። በዝልል ብሉ አለበት ተሰማርታችሁ ሀገራችሁ ጋር እንትገቡ ወርቅ ጣቃው በራሱ እንደ መስከረም አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት አሜን። ስለዚህ እኔ ምርቃት አሜን ብያለሁ። እናንተ ኮሜንት ላይ አሜን በማለት ፍቅራችሁንና ምርቃቱን ተቀበሉ። እስቲ የመጀመሪያው ኮሜንት ምን ይላል? አዎ ሽምግልና ይላክ የምትሉ ላይክ ግጩኝ ብላለች። እንግዲህ እህታችን ያው ሽማግሌ ላክ ጥሩ ሐሳብ ነው፣ ግን ደግሞ መጀመሪያ የሚና ብሩኬ ተነጋግረው ያለባቸውን ችግር መፍታት አለባቸው። ምክንያቱም ተጋብተው እንደዚህ አይነት ችግር እንዲፈጠር በፊት እንደተፈጠረው አይነት ችግር እንዲፈጠር አንፈልግም። አረን ጨርቃቢ ሰዎች ጥሩ ኮሜንት ነው። ሽምግልናው የምሪውን የምትሉ አዎ ባይዘዌ አይሚና ብሩኬ ተጋብተው ብናይ የሁላችንም ደስታ ነው፣ የሁላችንም ፍላጎት ነው። ግን ደግሞ ከዛ በፊት ምን ይቀድማል? የእነሱ አንድነት። ቁጭ ብለው አይሚ ይሄ ባሪሽ እንድታሳኪ ይፈልጋለሁ ከጋብቻ ከመግባታችን በፊት፣ ምክንያቱም ትዳር ላይ ገብታችሁ የማይሆን ነገር እንዲፈጠር ስለማልፈልግ ነው። በዚህ ጉዳይ ምን ታላችሁ? ሐሳባችሁን እኔ ጋር ኮሜንት ስጡ ቤተሰቦቼ። ይጋቡ የምትሉ አዎ ባይዘዌ መጋባታቸው እኮ አይቀርም፣ ግን ደግሞ ከዛ በፊት መነጋገር ይቀርማል ብዬ አስባለሁ። በቅርቡ አዲስ ነገር እንጠብቃለን ጨረቃዎቼ የምትሉ አዎ ባይዘዌ ከአይሚና ከብሩኬ ከዚህ በኋላ የሚገራርም አዲስ ነገር እንጠብቃለን። ከዚህ በኋላ በፍቅርና በፕራንክ በጥሩ ቪዲዮ እንደምትመጡ በዚሁ ሁኔታችሁ እንደምትቀጥሉ በጣም ተስፋ እናደርጋለን። ያንም ደግሞ ማድረግ አለባችሁ። በጣም ጥሩ ኮሜንት ነው ባይዘዌ። ቡቡና ሃይማኖት ለ5 ቀን ገዳም ሄዱ የምትሉ በላይክ የኔ ማሮች ከክፉ ነገር ፈጣሪ ይጠብቃችሁ አሜን። ይህም የተባረከ ሐሳብ ነው። እውነቴን ነው ባይዘዌ። ሁላችሁም በምጽፉት እጃችሁ ኮሜንቱን ብር ያዙ ወርቅ ያዙ የነካችሁት ሁሉ ይባረክ ቤተሰቦች። ለምን የሁላችሁም ኮሜንት በጣም ጥሩ ነው፣ ግን ያሁላ ነገር እዚህ ጋር ማመጣ ሰዓት አይበቃንም። ለዛ ነው። ስለዚህ የተመረጡ ብዙ ላይክ ያሉትን ነው እዚህ ጋር ማመጣው። እሺ ቤተሰቦች እንዳትቀየሙኝ፣ የኔ ኮሜንት አለማላመጣ ምናምን እንዳትሉ ብዬ ነው የምነግራችሁ ይሄን ነገር። ስለዚህ አይሚና ብሩኬ ገዳም ቢገቡና 5 ቀንም 6 ቀንም ቆይተው ይመጡ ጥሩ ነው፣ ግን ከአይናችን ሲሰወሩ ይከፋናል። አረቅ መሜ 300K በጉጉት አይከፈልበትም። በላይክ ጀምሩ። አዎ አይከፈልበትም። አይዛው ቤተሰቦች ቪዲዮ ሲጀምሩት የኔ ራሱ በላይክና በሰብስክራይብ ብትጀምሩት ምንም አትጎዱ ቤተሰቦች። እውነት ልንገራችሁ እኔን ግን ትጠቅሙኛላችሁ አይዛው። ስለዚህ የአይሚንም የኔንም በነካጃችሁ ጀምሩት ቤተሰቦች። ካሁን ጀምሮ አያዋለሁ ዛሬ። ቡራዬ ትክክል ነው ይላክና ይጋቡ የምትሉ ሁላችሁም ይሄ ባይዘዌ እንዲጋቡና ብሩክ ሽማግሌ እንዲልክ አንድ ላይ እንዲኖሩ ፍቅር እንዲሆኑ የሁላችንም የጨረቃ ቤተሰቦች ሐሳብ ነው። በጣም ደስ የሚል ነው። አዎ ሽማግሌ ላክ ብሩኬ ምር ይጋቡ የምትሉ እንፈርምበት እንፍጣንበት የምትሉ አዎ ባይዘዌ ብሩኬ ሽማግሌ ልኮ እውነት እላችኋለሁ ቢጋቡ የሁላችሁም ደስታ ነው። ጋሽዬም ደግሞ ልጃቸውን እኮ አንዴ ሰጥተውታል። ከዚህ በኋላ አይቀሙትም። ባይዘወይ ግን ለወግ ማረው ግን ሽማግሌ መላኩ ጥሩ ነው። የኔ ጀግና ሴት አይሚዬ 300K እናስገባት ወዶች። እውነታችሁ ነው። እውነቴ ይሄ ኮሜንት በጣም በስቷል። በቀደም ትናንትና ማይቼዋለሁ። ይሄ ኮሜንት በጣም በስቷል። ስለዚህ አሚን 300K ሰብስክራይበር እናስገባት ቤተሰቦች፣ አያቅተንም። የዛሬው ሰርፕራይዝ በጣም ደስ ይላል። ሽማግሌ ላክ የምትሉ የአይሚና የብሩክ ወዳጆች ተጋቡና አብራችሁ ኑሩልን። አሜን አሜን አሜን። በጣም ደስ የሚል ኮሜንት ነው። እውነቴን ነው። አይሚና ብሩክ ተጋብተው አንድ እንዲሆኑ እንፈልጋለን። ሽምግልናው የምር ይሁን የምትሉ በላይክ በቃ ሽምግልናው የምር እንዲሆን እንፈልጋለን እያላችሁ ኮሜንት ሊጻፉ። እስቲ ብሩክ ገዳም ያልከው አትርሱ፣ ጾሙ ሳያልቅ ጸበል ተጠመቁ። አዎ ለአንድ ቀን ራሱ ብትሄዱ ይችላላችሁ። ደርሶ መልስ ገዳሞች አሉና ለአንድ ቀን ሄዳችሁ ብትመጡና ከሁሉ ነገር ትርቃላችሁ እያስባለሁ። ፈጣሪም ሰላሙን
እንዲፈጠር ጸልዩበት። ይሄ ኮሜንት በጣም ቅድም አይቼዋለሁ። ስለዚህ በዚህ ጉዳይ በጣም ልክ ናችሁ ጨረቃዎች። ዘንድሮ እናንተ ተጋብታችሁ ማየት ነው የናፈቀኝ የኔ ፍቅሮች። አዎ አይሚና ብሩኬ ተጋብተው ለማየት ሁላችንም ቤተሰቦች ቸኩለናል። ቀብራራው ፕራንኩ ይቅርና ሽምግልና ይላክ። ተጋቡ ቡቡዬ አይሚዬ ተጋቡ ለዚህ ቀን ያብቃችሁ። አሜን አሜን አሜን። ለዚህ ቀን ያብቃቸው። እኛም ለመደሰትና ለመሳቅ ያብቃን። የእነሱን ጋብቻ አይተን ቤተሰቦቼ ጨረቃዎች። የሰው ደስታ የሰው አንድነት የሚያስደስታችሁ ላይክ ግጩኝ። ሁላችሁም እስቲ እየገባችሁ ላይክ አድርጓት የኔንም ቪዲዮ ቤተሰቦቼ። ላይክ አድርጉ፣ ሰብስክራይብ አድርጉ። እውነት ከሆነ እልልልል እመቤት ሰማችኝ። ባይዘወይ የእናንተ ጸሎት የእናንተ ሐሳብ አይሚና ብሩኬን መቼም አይለያያቸውም። የእናንተ ቅልቦች ሐሳብ የእናንተ ጸሎት የሁሌም መቼም አይሚና ብሩኬን እንዲለያዩ አያረጋቸውም ቤተሰቦቼ። አይሚና ብሩኬ የምትወዱ ብቻ ተጋቡልን ብቻ ጨረቃዎቼ። አሚን አሚን አሚን። አይሚና ብሩኬ ተጋብተው ለማየት በጣም ሁላችንም ጓጉተናል። የእውነት ይሁን ሽምግልናው የምትሉ በላይክ አዎ ሽምግልናው የእውነት ሆኖ እውነት ፈጣሪ አይሚና ብሩኬን አጣምሮ በትዳር እነዛ 4 ልጆች ተወልደው እነሱ ቤት ሲቦርቁ ለማየት ያብቃን። እውነቴን ነው ቤተሰቦቼ። ያቀር በጉጉት ነው መጠብቀው። ቀጣዩ ኮሜንት ደግሞ ቡቡና አይሚ ከልብ የምትወዱ አላችሁ አለን እያላችሁ ኮሜንት ጻፉላት። እስቲ እውነቴን ነው ጻፉላት ቤተሰቦቼ። ቡቡና የአይሚ ከልብ የምትወዱ አላችሁ አለን። ይሄ ኮሜንት በጣም በዝቷል። መጥተዋል የኛ ጨረቃዎች፣ የኛ ሚዲያ ድምቀቶች። ባይዘው የዩቲዩብ ድምቀቶች ማን ናቸው? አይሚና ብሩኬ አይደል ቤተሰቦቼ? በጣም ደስ የሚለው ባይዘው በጣም ደስ የሚል ነገር ነው። በጣም ደስ የሚል ነገር ነው። እንግዲህ የምናየው ነገር ብሩክ ሽማግሌ ላክ፣ እኛም እንረፍ፣ ተጋቡልን። ከእንግዲህ የምንጠብቃችሁ አይሚና የኔ ቆንጆ በቃ ሽማግሌ ላክ። እንግዲህ አይሚና ብሩኬ ሽማግሌ ልከው አንድ ላይ እንዲሆኑ የሁላችንም ሐሳብ ነው። ስለዚህ ይህን ሐሳብ እንጸልይበት፣ ፈጣሪም ይሰማናል። ወይንቱም ስለበዛ ፈጣሪ ይሰማናል። አይሚዬ የኔ ስስት ዓለሜ የኔ ጀግና ሴት እወድሻለሁ። እኛም እንወዳችኋለን። አይሚና ብሩኬን በጣም የምንወዳችሁ። ቅመሜ ከልብ የሚወድ ማለቴ አይሚን የምትወዱ አዎ ቅመሜን በይ አይሚዬን በይ ይገባናል። ምክንያቱም ቅመሜ ካልሽ አይሚ እንደሆነ ስናውቃለን። እህቴ ባይዘወይ ኮሜንታችሁ ግን ደስ ሲል ሲጣፍጥ ዋሪ አፋንኮ እኔ ኦሮምኛ አልችልም። እንግዲህ ወንድሞቼ በጣም ይቅርታ አለማምዱኝ ግን ብያለሁ ተናግሬያለሁ። አረ ብሩ የምር ሽማግሌ ላክ እኛም አስደስተን የምትሉ ባይዘወይ ይሄ ኮሜንት በጣም በዝቷል። የሁላችንም ሐሳብ ነው ብሩኬና አይሚ ተጋብተው። ግን ደግሞ ከዛ በፊት ሁለቱ ቁጭ ብለው መናገር አለባቸው ብዬ አስባለሁ። እናንተም ታስባላችሁ። እናንተን ሐሳብ አስተያየት ደግሞ ኮሜንት ጻፉልኝ። አይሚዬ 300 ኬን አስገባት ቤተሰብ። አዎ እናስገባት ቤተሰቦች። እውነቴን ነው። እውነት በዚህ ሁለት ቀን ስናስገባት ቤተሰቦች አያቅተንም፣ ከተባበርን አያቅተንም። ይሄም ኮሜንት ኦሮምኛ ነው እንግዲህ ይቅርታ ስለማልችል ነው። በጣም ይቅርታ። አይሚዬ የኔ ጀግና ይላል። እንግዲህ አይሚዬ የኛ ጀግና ነች፣ ሁሌም የሁላችንም ጀግና ነች ቤተሰቦቼ። ብሩኬም እንደዛው ተመስገን። ጨርሼ ልምጣ ቆይ ዋንጫውን ያርሰናል ነው። እስቲ ግን ያርሰናል ናችሁ የማንቸስተር ናችሁ? እስቲ ንገሩኝ ኮሜንት ላይ። እስቲ የማን ደጋፊ ናችሁ? ፍራንኩ ይቅርና የሆነ ሽማግሌ ላክ ወንድሜ። አዎ ብሩኬ እንግዲህ ይኸው ሽማግሌ በራስ እጅ ቆስቆሳሽ ሁላችሁም ሽማግሌ ላክ ብለውካል። እንግዲህ ይሄን ቪዲዮ ስታዩ ሽማግሌ መላክ እንዳለበት በቅርቡ አስብበት። 10 ሰዓት ይለቀቅ ከነገ ጀምሮ ጨረቃዎች የኔዎች ሽማግሌ ላክ እሺ በይ እኛም እርፍን እንበል። ባይዘዌ አይሚ ሽማግሌ መላኩ በጣም ትፈልጋለች፣ ግን ደግሞ ጊዜው አይደለም ብላ ስለምታስብ ነው እንጂ አይሚ ብሩኬን የማግባት እቅድ አላት። ትወደዋለች፣ ታፈቅረዋለች፣ አብራ መሆንም እቅድ አላት። ግን አሁን ላይ ጊዜው አይደለም ብላ ስለምታስብ ነው አይደል? የጨረቃ ቤተሰቦች በማርያም ሁሌም ሁለታችሁን ብቻችሁን ሶስተኛ ሰው አታምጡ። አዎ ይሄ የሁላችን ማሳብ ነው። ሶስተኛ ሰው አንፈልግም። በቃ እናንተ ብቻ አንድ ላይ ነውልን። አይሚና ብሩኬ በፍቅር ቪዲዮ ከመጡልን ሌላ ምንም አንፈልግም፣ ምንም እንዲጨመር አንፈልግም። 300 ኬ እናስገባት የምትሉ አዎ አይሚን 300 ኬ ማስገባት ቤተሰቦቼ አለብን። እውነቴን ነው አለብን ቤተሰቦቼ። ይሄም ኮሜንት ኦሮምኛ ነው እንግዲህ ይቅርታ ቤተሰቦቼ። እንግዲህ ኦሮምኛ ሲሆን እዘልዋለሁ ስለማልችል ነው፣ አፉ በሉኝ ቤተሰቦቼ። ላይክ አድርጉለት፣ ቪዲዮዬንም አይከፈልበትም። አዎ እውነቴን ነው ቤተሰቦቼ። ቪዲዮን ላይክ ሼር ኮፒ ብታደርጉ አይከፈልበትም። ጀምሩት ካሁኑ። ያ ረቢ እውነት አድርገው። በቃ ሁላችሁም ጸሎታችሁን ሰምቶ ፈጣሪ የእውነት ያደርገዋል። ደግሞ እውነቴን ነው ቤተሰቦቼ። ሰዓት ይከበርልን የምትሉ ባይዘወይ አይሚና ብሩኬን ቪዲዮ ስለሚያዩት ምን አስቤያለሁ፣ እንደ ድሮ 12 ሰዓት ብትመጡልን ጥሩ ነው ብዬ አስባለሁ። ስለዚህ የጨረቃ ቤተሰቦች በዚህ ጉዳይ ምን ትላላችሁ? አይሚና ብሩኬ በዚህ ሰዓት ይቀጥሉ ወይስ 12 ሰዓት ይመጡ? እስኪ ኮሜንት ላይ ንገሩኝ።
ሰዓት ይከበር የምትሉ 10 ሰዓት ነው በቃ እንደ ድሮ። አሁን ባለፈው ረመዳን ስለነበረ ነው። አሁን ግን ምንም ስለሌለ ሰዓት ታከብራችሁ እንድመጡ እንፈልጋለን። ለፋሲካ ሰርግ አብሉን የምትሉ በቃ እንዳላችሁ በቃ ቆርጣችኋል። ሀይሚና ብሩኬን ቆማችሁ ለመዳር ወገባችሁን ያዝ አድርጋችኋል። ያርግላችሁ ቤተሰቦቼ፣ ያርግልን። ተመስገን። ጥሩ ሀሳብ ነው ቡቡ የምትሉ እኔ በጣም ነው ደስ ያለኝ። ሁላችሁም ደስ ያለን ባይዘው ሀይሚና ብሩኬ በፍቅር ቪዲዮና አንድ ሆነው ሲመጡ ምንም ይሁኑ ደስ ይለናል። ብሩኬ ያሳበው ደግሞ እውነት ሆኖ ቢመጡ በጣም ደስ ይለናል። ዌልካም በፋራቢ አዳን። እኔ እንግዲህ ኦሮምኛ አልችልም ግን የሞከርኩ ነው። ግን አስተምሩኝ፣ ግን ተርጉማችሁ ኮሜንት ሊጻፉልኝ ቤተሰቦቼ። ጠለፋው ተመችቶናል። ሸጋ አለሜ የንግሥት ሳባ ንጉሥ በቃ ቀጥሉበት የኔ አለሞቼ። ስወስተኛ ወገን አንፈልግም በጭራሽ። የጨረቀ ፋሚሊ በላይክ ጀምሮ አይከፈልበትም ውዶቼ። አዎ የኔንም ቪዲዮ በላይክ ጀምሩ። ብሩኬን ደግሞ 400,000 አይሚን ደግሞ 300,000 እናስገባቸው ብላለች እህቴ። በጣም ጥሩ ሀሳብ ያሰብሽው። ስለዚህ አይከፈልበትም በላይክ ጀምሩ። ብሩክ አይሚ ስውራ ማርያም ገዳም ይሄዱ የምትሉ አዎ ይሄ ሄድ አለባቸው። እነሱም ያደርጉታል ብዬ አስባለሁ። ጥሩ ኮሜንት ነው። አይሚዬ 300,000 አስገቡልኝ፣ እርጉዝ ነኝ ሆኛለሁ፣ አምሮኛል። በቃ እንግዲህ አስገቧት አይሚን። በቃ እኔንም ደገፍ አድርጋችሁ 1,000 አስገቡኝ እስቲ። ይመቻችሁ። ብቡዬ ስል በምክንያት ነው። አይለያችሁ ውዶቼ። እንዲጋቡ የምትፈልጉ በድጋሚ በሽምግልና ይጋቡልን። አዎ ከዚህ በኋላ በፊት በቃ አላ በፊት የነበራችሁ ፍቅር እንዲመለስ እንፈልጋለን። መሉ ጨረቃ ቤተሰቦች ብሩኬ በማርያም የምር አርገው። አዎ ባይዛዌ በጣም ሁላችንም የምንፈልገው ነገር ነው። ስለዚህ ብሩኬ እያሰብክበት። ብሩክ አይሚን ከልብ የሚወዳቸው ላይክ አሳዩኝ የኔ ውዶች። ብሩኬ ፍቅርን አሳየን። በቃ ፍቅርን አሳየን። በቃ እውነቴን ነው። ፍቅርን እንድታሳየን እንፈልጋለን። በቃ ያሰብከውን አሳካ የኔ ውዶች። ሰርጋችሁ ናፈቃኝ ጨረቃዎቼ። በቅርቡ ጠብቂ። በቅርቡ ከዚህ በኋላ እርሱ አይቶ እንደኔ የተደሰተ። እኛም የምንፈልገው እናንተ ተገብታችሁ ወላችሁ ትልቅ ደረጃ ላይ ደርሳችሁ ማየት ነው። አይለያችሁ። በፍቅር ኑሩልን። አሜን። ፈጣሪ እንደው እንደዚሁ ፍቅር ቅርቅር ያደርጋችሁ። አሁንም ቢሆን ያላችሁ ሰላም አይደረስብን። እዚህ ጋር 50 ኮሜንቶች አመጥቻ አነብብ ያለው። ስለዚህ ቤቱን ሰብስክራይብ እና ላይክ ሼር ቢልግ በማድረግ ጀምሩ። በጣም ወዳችኋለሁ፣ አከብራችኋለሁ ቤተሰቦቼ። አይሚና ብሩኬ መቼም አይለያዩም። ከዚህ በኋላም በዚህ ፍቅራችሁ እንድትመለሱና እንድትመጡ እንፈልጋለን። ብሩኬም ደግሞ ሁሉም የጨረቃ ቤተሰቦች ምን ያሉ ነው? በቃ ያሰብከውን ነገር አሁን አድርግልን እያሉ ነው። ስለዚህ ከሀይሚ ጋር ተነጋግራችሁ ጊዜ ሰጣችሁበት አስባችሁበት እንድታደርጉልን እንፈልጋለን ማለት ነው። ቤተሰቦች ደግሞ አይሚን 300,000 ብሩኬን 400,000 እናስገባቸው። እኔን ደግሞ ደስ ያላችሁን ያስገቡ፣ ችግር የለም፣ አላስጨነቃችሁም። በጣም እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ቁጭ ብላችሁ ስለምታዩኝ ጊዜያችሁ ሰጣችሁ። መልካም ምሽት ይሁንላችሁ።